ሰላም እንዴት ናችሁ? ውድ የኢትዮ ቲዩብ ቤተሰቦቼ፣ እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ ደግሞ ይሄን የመሰለ መኮረኒ በሽሜል አሰራር ነው ይዤላችሁ የመጣሁት። መኮረኒ በሽሜል በስጋ በዶሮም በሁሉም መሆን ይችላል እና ዛሬው ለየት ያለ ከቻፕም አለው በጣም ምርጥ አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉኝ። አሰራሩን ወደ አሰራሩ ልግባ። እሺ ቤተሰቦች፣ ወደ አሰራሩ ስገባ ሽንኩርት እዚህ ጋር እያቁላላሁ ነው። ትልቁ ቃሪያ፣ ቲማቲም። እሺ ውዶቼ፣ እዚህ ጋር ስጋው አለኝ፣ እዚህ ጋር ቲማቲም፣ ሽንኩርቱንና ትልቁን ቃሪያ እያቁላላሁት ነው። ሽንኩርቱንና ትልቁን ቃሪያ እንደዚህ አብሬ ጥብስ፣ በደንብ ጥብስ ማለት አለበት። ከዛ ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት እጨምርበታለሁ። ግማሽ ማንካ አንዴ ፈጭቼ ለ3 ቀን ስለማስቀምጠው ነው። ከዛ ቲማቲም፣ እዛ ቅመማ ቅመሞችን ላሳያችሁ። ይሄ ፋብሪከር ይባላል። ይሄ ደግሞ የማያቃጥለው በርበሬ ነው። ይሄ ማጂ፣ ይሄ ደግሞ ቅመማ ቅመሞች ከቤታችሁ ያለውን ቅመማ ቅመም ነው የምትጨምሩት። እዚህ ጋር ስጋውን በደንብ አጥቤዋለሁ። እዚህ ጋር ደግሞ መኮረኒ እየቀቀልኩ ነው። አሁን የምጨምረው ቅመማ ቅመሞችን ነው። ከዛ ውድ ቤተሰቦቼ ስጋውን እንጨምረዋለሁ። በደንብ እንደዚህ አብሬ ሽት አደርገዋለሁ። ከዛ መጨረሻ ላይ ቲማቲሙን ነው የምጨምረው ማለት ነው። መጨረሻ ላይ አሁን ትንሽ እንደዚህ ይብሰል። ከዛ ውዶቼ ቲማቲሙን ጨምረዋለሁ አሁን በቃ ክድና አድርጌው ይበስላል። እሺ ውድ ቤተሰቦቼ፣ አሁን ይሄ ዱቄትና ሀሊብ ኒዶ ከዛ ትንሽዬ ጨውና ፍልፍል አስወጥ፣ ይሄ ማለት ነው ሀሊብ ኒዶና ዱቄት ነው። ሀሊብ ኒዶ ዱቄት፣ ቁንዶ በርበሬ፣ ትንሽ ጨው፣ በቃ ሌላ ነገር አልጨመርኩም። ከዛ ይሄን ደግሞ እንደምታዩት ደርሷል። ከዛ ትንሽዬ ካቻፕ እንዲጣፍጥላችሁ ካቻፕ ጨምሩበት ትንሽ ካቻፕ። ትንሽዬ ስኳር አድርጌበታለሁ። ትንሽ ስኳር፣ ትንሽ ጨው፣ ሀሊብ ኒዶ ዱቄት። እንደዚህ ውፍረቱ እንደዚህ መሆን አለበት። ገና አልበሰለም። ሲፈላ ሲበስል ወፈር ይላል።
ከዛ መኮረኒው ደግሞ እንደዚህ አጥልየዋለሁ። መኮረኒው ይሄን ይመስላል። ትንሽ ወፈረብኝ። ውሃ ትንሽ ጨምርበታለሁ። አሁን ይሄ በቅቶታል። ጠፋዋለሁ። ይሄን ደግሞ እንደዚሁ ስጋው በቅቶታል። ውድ ቤተሰቦቼ አሁን ሲኒያው እዚህ ጋር ቅርብ ያለው ከዛ መኮረኒውን እንደዚህ ከዛ ስጋውን ደግሞ እዚሁ ላይ ከዛ እንደዚህ አቀላቅለዋለሁ። ከዛ ይሄን ከላዩ ላይ እንደዚህ እነሰንስበታለሁ።
ከዛ ጅብን መዝሩላ ከላው ላይ ነሰንሳለሁ ማለት ነው። አይዋ ሰላም ቤተሰብ እንዴት ነህ? ከዛ እንደዚህ አድርጌ ፎረን ውስጥ ነው የማስገባው። አልፎረን ውስጥ አስገባዋለሁ ማለት ነው። እሺ ውድ ቤተሰቦቼ ይህን ይመስላል እንግዲህ ከፎረን አውጥቼዋለሁ። በጣም የሚያምር መኮረኒ በሽሜል አሰራር ነው ያሳየኋችሁ። በጣም የሚጥም በተለይ ደግሞ ከቻፕ ካለው በጣም ይጥማል። ትንሽ ጨምሩበት እንዳረሱ እና ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሰላም ሁኑልኝ። ቻው